الحمد لله رب العالمين وبعده ባሳለፈው ትምህርታችን ሱረቱል ፋቲሃን አይተናል ማለት ነው ኢንሻአላህ። አሁን ደግሞ ማን እናያለን? ሱረቱን ናስ። እንግዲህ ከሱረቱን ናስ ስንጀምር አዑዙ ቢላሂ ሚነሽ ሸይጣኒር ረጂም ቢስሚላሂር ረህማኒር ረሂም ስንነሳ እንግዲህ ቃፍ بمعنى قل أعوذ برب الناس قل قاف بمعنى وفرام تدرجون من نببونجي قل أي بالم قل تبولاي كرام قل قاف وفرام نو مالتنو كحروف الاستئلام مكاكل عندنا يوصلوا هنا مالتنو بما كتلتشي لام الأمرنات بمعنى قل بلنا انقراتم مالتنو قل بما كتل همزة بمعنى قل أعوذ أي بالم مالتنو ياو تركيكنات يشي يتاوقشنات وانا وناتلقو جن أعو عين ضمة واو سكون مالتنو بمعنى عين الزوبة وعين لاين دوت أطرت ما درجي تبك بنال أعوذ أيبالم أيبالم مالتنا أعو كزي مجمر همزة كتلو مانو عين مالتنا عين ضمة واو سكون مد طبيعي ويمدمو بمعنى حركتين على اللبث سلازي من النار قال مالتنا بلن هلت حركة كل يجزي قويتين ورا مالتنا إن شاء الله بما كتلتي ذال نات ذال أسألفنا الفاتحة ملاي حروف اللثويانات يتم من حروف اللثويانات بمعنى أعوذ تبولا يكرام مالتنا أعوذ ذو بزي ملكنا من كرام مالتنا برب الناس لببلو برب الناس را وفرامنات راء المفخمة بمعنى وتوفر متكرر هنا الشرانات لمندن فتحنا ضمة بهونش جزينا را وفرام تدرجانو متكرر بلنا باند الزهو برب الناس زكاري على الشوا بمعنى مجمروا همزة الوصل تورك علىش مالتنا عندزهم دقمو لام الشمسية سلهونة چيزي بوتات تكرر مالتنا إن شاء الله أن بربنا نمن لونجي كتاهيدن من أي هون مالتنا برب لنا سايبالم مالتنا سلازي برب الناس نون شد غنى نوت على مالتنا برب الناس سلازي نون ندقمو بمعنى شدا كم هون وقادمو من النرقات علن مدالات لمن لناقوم سلهونه مد عريض للسكون ببالفو እንዳሳለፍነው ለማቆም ብለን የምንስበው የሆነ መሳብ ነው። መድኔ መድ አይነት ነው። ሁለት ወይም ደግሞ አራት ወይም ስድስት እንስባለን ማለት ነው። በሁለት ከጀመር በአራት ከጀመርን በአራት በስድስት ጀመር በስድስት አድርገን እንስባለን ማለት ነው። ያው ሲን የሐምስ ባህሪ ያላት እንዳሳለፍነው ከአሁን በስተፊት ቢስሚላህ በስመላው ላይ እንዳሳለፍነው ማለት ነው። ስለዚህ ቢረቢናስ برب الناس በዚህ መልክ እንስባታለን ማለት ነው። አንድ ላይ አያይዘን ስንቀራው እንዴት ነው የምናደርገው? قل اعوذ برب الناس خير ان شاء الله ቀጣይ ስንሄድ ملك الناس ይሄ ይሆናል ማለት ነው። مالك الناس እንደዚህ የለውም بمعنى አሁን ያወራን ያለነው በሐፍስ አቀራር ስለሆነ ማ ሳይሆን መ ነው ማለት ነው። መሊኪናስ ስለዚህ መሊኪ በትክክል ምን እናደርጋለን ማለት ነው? እናወጣለን ማለት ነው ኢንሻአላህ። በመቀጠል አናስ ነው። ይቺ እንግዲህ ሐምዘቱል ወስል بمعنى ወስል አድርገን በመንቀራ ጊዜና አናስ ብቻ ይብቻው ካልቀራ ነው በስተቀር መሊክ የሚለው ጋር አንድ ላይ ያያይዘን መንቀራ ከሆነ ያው ወዳቂናት ማለት ነው። ይሄንንም አሳልፈናል። ላማም ደግሞ بمعنى ላም الشمسية ተብላ ትጠራለች።
ወደ ኑን ነው ኢድጋም የምትደረገው ማለት ነው። እሷም አትቀራም ማለት ነው። ቀጥታ ወደ ኑን ሸዳ ነው የምንሄደው ማለት ነው። ከዛ ኑን ሸዳን ላይኛው ላይ አሁንም ስለቀራ ነው ምን እናደርጋታለን? ጉና አውጥተንላት ሸዳዋን ከቀራናት በኋላ አሁንም ደግሞ ሐረከተይን ወይም ደግሞ በማዕና 4 ሐረካ ወይም ደግሞ 6 ሐረካ ምን እናደርጋለን ማለት ነው? እንስብላታለን ማለት ነው። ሲንም ያው ከዛሊክ ማለት ነው። መሊኪናስ በዚህ መልክ እናሳልፋለን ማለት ነው ኢንሻአላህ። በመቀጠል ኢላሂናስ ነው። ኢላ ኢላ እችንም በትክክል ያው በሐምዛዋን በከስራ እናደርግና ምን እናደርጋለን ማለት ነው? ላሟን መድ ጠቢዒ ሐረከተይን እንስባለን ማለት ነው። የሁለት ሐረካ ያክል እንስባታለን። ኢላ በመቀጠል ሃናት ኢላሂናስ። ስለዚህ አሁንም እንዳሳለፍነው ከላይ ኑን ሸዳ ስትሆን ጉና አላት ሐረከተይን አላት። ከዛ በመቀጠል ደግሞ ራሷኑ ደግሞ እንደዚሁ ደግሞ ወይ ሐረከተይን ወይ ሁለት ሐረካ ወይ አራት ሐረካ ወይ ስድስት ሐረካ ምን እናደርጋታለን ማለት ነው? እንስባታለን ማለት ነው። ስለዚህ አንድ ላይ አያይዘን ስናነባት ኢላሂናስ። በመቀጠል ሚን ሸሪል ወስዋሲል ኸናስ። እሺ ሚንሸ ስለዚህ ኢኽፋእ ሐቂቂ ያላት ይላሉ። ይችም ኑኗ ሚን ሸሪ ተብሎ አይቀራም ማለት ነው። ኢኽፋእ ነው ይሄ እዚህ ቦታ ላይ ያለው ማለት ነው። ሌላኛው ራ ቢማዕና ሙረቀቃ ናት። ከስራ ሁና ስለመጣች ምን እናደርጋታለን ማለት ነው? ሚን ሸሪ ራዋን ቀጭን አድርገን እንቀራለን ማለት ነው። ሌላኛው በመቀጠል አልወስዋስ የሚለው ነው። አል ላመል ቀመርያ ናት። ይቺ ምን እናደርጋታለን ማለት ነው? የመጀመሪያው ሐምዘቱል ወስልና ትወድቃለች። ላም ላመል ቀመርያ ናት ደግሞ ል ተብላ ትቀራለች ማለት ነው። ሚን ሸሪል አልአት ላመል ቀመርያ ቢማዕና ል ተብላ ትወጣለች ማለት ነው። ወስዋሲ አይዋ ወስዋሲል ኸናስ ኸ ሚን ሑሩፊል ኢስቲዕላእ ነው አሁንም ደግሞ ያለው ማለት ነው። ወፈር አድርገን እናወጣዋለን። ኑን አሁንም ጉና አላት ላይ ባሳለፍነው መሰረት ማለት ነው። ስለዚህ አንድ ላይ ስንቀራው ሚን ሸሪል ወስዋሲል ኸናስ በዚህ መልክ እንቀራዋለን ማለት ነው ኢንሻአላህ። ቀጣይ ስንገባ ማን ነው? አለዚ ነው። አለዚ አሁንም ሐምዛዋን በምንድነው የምንጀምራት? እቺን ሐምዘተ ወስሏን ማለት ነው። ሐምዘተ ወስሏን በምን እንጀምራለን? በፈትሐ እንጀምራታለን ማለት ነው ኢንሻአላህ። አ ብለን ማለት ነው። አለዚ ዚ ሑሩፍ አለተዊ ቅድም አሳልፈናል። ዚ በትክክል ቦታዋ ላይ ነው ማውጣት ያለብን እንጂ አለዚ ብለን መቅራት የለብንም ዛ እንዳናረጋት ማለት ነው። ስለዚህ ደግሞ ሐረከተይን ሳበትላለች። አለዚ ከዛሳ ዩወስዊሱ ስለዚህ ሲኗን ቅድም የሐምስ ባህሪ ከሰጠናትና ዋዋ አትሳብብን ነው። ብዙ ጊዜና ስህተት ይፈጠራል እዚህም ላይ ዩወስዊሱ ዊሱ ለዋው ያሱኩን ሰጥቶ ሐረከተይን የሚሳብበት አግባብ ይኖራል። አንዳንድ ጊዜ ቂራአት ላይ የስህተት ነው ማለት ነው። ዩወስዊሱ አለዚ ዩወስዊሱ የወስዊሱን ብሎ መቅራት የተከለከለ ነው። ያዋ በትክክል ضم መሆን አለባት ማለት ነው። ዩ አለዚ ዩወስዊሱ ፊ አሁንም መደ ጠቢዓ አላት። ፊ እንስብላታለን ያሱኩናለች ማለት ነው። ያት ከከስራ በኋላ ማለት ነው። ስለዚህ ፊ ሱዱሪ ተመልከቱ። ሷድ አሁንም ሙፈኸማ ነው፣ ወፍራም ተደርጎ ነው የሚቀራው። ዳል ፊ ሱዱሪ ራም ዳልም ያው ሙረቀቃዎች ናቸው። ዳል የታወቀ ነው። ራም ደግሞ ከስራ ሆና ስለመጣች አሁን እዚህ ቦታ በተርቂቅ ወይም ደግሞ ቀጥና ነው የምትቀራው። ፊ ሱዱሪ በመቀጠል ይቺ እዚህ ጋር ያለችው ሐምዛ ወስል ያው ሙሉ ወዳቂ ናት። ላሟ ደግሞ ሸምስያ ናት እንዳሳለፍ ነው ካሁን በስተፊት። ኑን ሸዳ ጉና አላት ላይ አራትን ሂሳብ ነው። አሁንም ደግሞ ና የሚለውን አራትን ስባለን ማለት ነው። አያይዘን ስናነበው አለዚ ዩወስዊሱ ፊ ሱዱሪ ናስ በዚህ መልክ ይቀራል ማለት ነው። በመቀጠል
ሚነል ጂነቲ ነው። ሚነል ጂነቲ። እሺ እዚህም ጋር ደግሞ ብዙ የተወሰኑ ስህተቶች ይኖራሉ። እነሱንም እናያለን ማለት ነው። ሚነል ላመል ቀመርያ ናት። ይቺ የታወቀ ነው። ሚነ አል ብለን ላሟን እናወጣታለን። ላም ሱኩን እንቀራታለን ማለት ነው። ለምን ጨረቃዊ ፊደል ወይም ደግሞ በማዕና ላመል ቀመርያ ተብላ ስለምትጠራ ማለት ነው። ስለዚህ ሚነል ጂም የቀመርያ ፊደል ስለሆነ ማለት ነው። ሚነል ጂ ከምንም በላይ ጥንቃቄ የምናደርገው ምንድነው? ከማዕናም በስተኩል በጣም ትልቅም አደጋ ይዞብን ይመጣል። ምንድነው? ሚነል ጀነቲ ብሎ መቅራት ፈጽሞ የተከለከለ ነው። እንግዲህ ገደል እያስገባ ነው ማለት ነው። ሚነል ጀነቲ ወናስ ከሰዎችም ከጀነትም ባንተ ተጠበቃለሁ ማለት ሊሆን ነው ማለት ነው። ጀ ብሎ የሚቀራው ከሆነ ትልቅ ስህተት ነው። ስለዚህ ምን መሆን አለበት? ሚነል ጂማን በከስራ ነው መቀራት ያለባት ማለት ነው። ሚነል ጂነቲ ኑኗን አሁንም ደግሞ ሸዳ ሆና ስለመጣች ሐረከተይን ጉና ይወጣላታል ማለት ነው። ወናስ ያው ያሳለፍነው ነው። እቺ ሐምዛዋ አሁንም ሐምዛ ወስል ናት። እንደዚሁም ደግሞ መቀጠል ላሟም ላመሸምስያ ናት። ስለዚህ ወናስ በመቀጠል ወደዛ ነው የምንሸጋገረው ማለት ነው። አጠቃላይ ስናነበው ሚነል ጂነቲ ወናስ ከላይ እስከ መጨረሻ ስናነበው ቁል አዑዙ ቢረቢን ናስ መሊኪን ናስ ኢላሂን ናስ ሚን ሸሪል ወስዋሲል ኸናስ الذي يوسوس في صدور الناس من الجنة والناس